ሰላም አለይኩም ወራህመቱላሂ ወበረካቱ። ክቡራትና ክቡራን የዩቲዩብ ቤተሰቦቻችን እንዴት ናችሁ? ሰላም ናችሁ? ክብሩና ምስጋና ከእናንተ ጋር ይሁን እንላለን። ዛሬ ደግሞ በደሴ ከተማ የሚሄደውን እቃ እናስጎበኛችኋለን እና ይሄን የመሰለ እቃ ሰርተን አልጋ፣ ኮስሞ፣ ቁም ሳጥን ሰርተን ይዘንላችሁ ቀርበናል ማለት ነው። የዛሬውን ደግሞ አነስ አድርገንም ቢሆን እናሳያችኋለን። ወደ እቃው ይሄ የምታዩት አራት ተከፋች ቁም ሳጥን ነው። ተደራቢው ከላይ ያለው ኮምፎርት ማስቀመጫ ነው። ይሄ እንደምትመለከቱት ጥርትና ጽድት አድርገን የሰራ ነው። ይሄ አይን ይፈርዳል። እኛ የምንለው ነገር የለም። አጥር ስንል መሀል ላይ የጃኬት መስቀያ ወይም ሸሚዝ መስቀያ፣ ቶብ መስቀያ ነው። እንደምትመለከቱት ጥርትና ጽድት ያለ እቃ ነው እና በዚህ መልኩ ይዘንላችሁ ቀርበናል። ኑ የኛ ቤተሰቦች ከኛ ጋር አሰሩ እንላለን እና በእንዲህ አይነት መልኩ ይዘንላችሁ ቀርበን ምርጥ አድርገን ሰርተናል እንላለን። አሁን ደግሞ ወደ አልጋው እንሄዳለን። አልጋው ይሄ የምትመለከቱት ነጭ በጥቁር የተሰራ ሜትር ከ50 አልጋ ነው። ጽድትና ጥርት አድርገን ሰርተናል። ሁለት ኮመዲኖች አሉት። ዳርና ዳሩ ላይ ሁለት መሳቢያ ያላቸው አበባ ከላዩ ላይ ያለ ነው እና በእንዲህ አይነት መልኩ ይዘንላችሁ ቀርበናል። እንግዲህ ከእስከዛሬው ደግሞ ለየት ያለ ነው። ይሄ ጽድት ያለና ጥርት ያለ ስራ ነው። ወደ ደሴ ከተማ የሚሄድ ነው። በእንዲህ አይነት መልኩ ይዘንላችሁ ቀርበናል። ኑ ለእናንተም እንስራላችሁ እንላለን። የዩቲዩብ ቤተሰቦቻችን እንግዲህ በዚህ አይነት መልኩ ይህን የመሰለ እቃ ይዘንላችሁ ስንቀርብ ደስ ብሎናል። ከእናንተ ጋር እንግዲህ ሰላምና ጤና ክብርና ምስጋና ከእናንተ ጋር እንላለን። ኑ እኛ ጋር አሰሩና ጥርትና ጽድት ባለ ሁኔታ ሰርተን ቤቱ ድረስ ይዘንላችሁ እንቀርባለን እንላችኋለን።